ሰላም እንዴት ናችሁ? ተሜዎስ ቤተሰብ ዛሬ ከረጅም ቆይታ በኋላ አንዳንድ ነገሮችን ላውራ። በተለይ ከኤአይ ጋር የተያያዘ ነገር እንግዲህ ቅርብ ጊዜ ኤአይ መዝሙር መስራት እንደጀመረ ሁላችንም እየሰማን ያለንበት ሁኔታ ነው ያለው። ስለዚህ የተለያየ ሀሳቦች አሉ። በተለይ መዝሙር በኤአይ መስራት ኃጢአት ነው ኃጢአት አይደለም፣ አሁን ከዘመን ኃጢአት ነው ኃጢአት አይደለም፣ ከዛ ወደ ኤአይ ላይ መስራት መዝሙር ኃጢአት ነው ኃጢአት አይደለም መጥቷል። ነገሩ ፐርስፔክቲቫችን እየተቀየረ ነው ማለት ነው። ስለዚህ አሁን መዝሙር በኤአይ መስራት ኃጢአት ነው ኃጢአት አይደለም ወደሚለው ጋር መተናል ማለት ነው። ከዘፈኑ ክርክር ወጣ ብለናል። ስለዚህ አንደኛ እውነታም አለው፣ ሁለተኛ ፐርሰናል የኔም ሊሆን ይችላል፣ ግን እውነታም ስላለው ነውና ሁሉም ነገር አዲስ ሲመጣ ተቃውሞ አለው። በተለይ ወደ ሀገራችን በተለይ ስንመጣ ቲቪ ሲመጣ ሰይጣን ነው እናንተ በሉት የምታውቁት ብዙ ነገር አለ አይደለ? ጊታር ወደ ቸርች ሲገባ ኃጢአት ነው ሁሉ ተብሎ ነበር። አሁን ወደ ፖይንቱ ስመጣ በኤአይ መዝሙር መስራት ኃጢአት ነው ኃጢአት አይደለም የሚለውን ነገር ልናገር። ይህን ሳረግ ኮምፕሊትሊ ወደ ስቶፕ አልመጣም፣ ወደ ላይክ ፉል ስቶፕ አልመጣም። ምክንያቱም ኃጢአት ነው ማለት አልችልም፣ ኃጢአት አይደለም ማለትም አልችልም። ምክንያቱም የምንጠቀምበት ቱል ስለሆነ፣ ለምሳሌ የምንጠቀምበት መሳሪያ ስለሆነ እንዴት እንጠቀመውና እንስራው የሚል በራሴ ፐርስፔክቲቭ የማስበው አንደኛ ሰዎች እየተቃወመ ያለው በእርግጥ ለእግዚአብሔር የሚሆን ነገር ስሜት የሌለው ማሽን የሰራው ነገር እንዴት ይቀርባል የሚል ነው። እውነት ነው፣ አምናለሁ። እነሱ ሊቃወሙም ይችላሉ፣ ግን መቃወማቸው ብቻ ነገሩን ሊያቆመው አይችልም። ግን ዋናው ነገር ምንድነው? እንዴት እንጠቀመው የሚል ነገር ነው። ግን እንዴት አድርገን ለእግዚአብሔር ያለንን ፍቅር፣ ለእግዚአብሔር ያለንን ስሜት ወይንም አክብሮት፣ ፍቅር በኤአይ ተጠቅመንም ቢሆን ያለንን ሀሳብ እንግለጸው። በኤአይ መጠቀማችን ለእግዚአብሔር ያለንን ፍቅር ያጠፋዋል ወይ የሚል ሌላ ጥያቄ ነው። ወደ ሌላ አቅጣጫ ሊመራ ይችላል። ለምሳሌ የምቃወመው አንድ ጫፍ ቢኖር ምን የሚል ነው? መዝሙሩን፣ ግጥሙን፣ ዜማውን በኤአይ ክሬት አድርጎ መልቀቅ። በእርግጥ መዝሙር ነው ልለው አልችልም። ምክንያቱም ኤአይ ክሬት ያደርገው ቮይስ ነው፣ ኤአይ ክሬት ያደርገው ሙዚቃ ነው፣ ኤአይ ክሬት ያደርገው ዜማ ነው፣ ሜሎዲው ነው። ያ በእርግጥ መዝሙር ነው ልለው አልችልም። ግጥሞቹም ኤአይ ክሬት አድርጓል፣ ዜማውን፣ ሙዚቃውን ሁሉ። ግን ምን ብናደርግ ነው ጥሩ የሚለው ነገር አስባለሁ። ስቱዲዮ ውስጥ የምንሰራ ሰዎች ራሱ ከጊዜ ጋር ሙቭ ብናደርግ የሚለው ነገር ምንድነው? ለምሳሌ እናንተ ሚዲ ብቻ ሊኖራችሁ ይችላል፣ ሳክስፎን ላይኖራችሁ ይችላል፣ ቤዝ ላይኖራችሁ ይችላል፣ ሊድ ጊታር ላይኖራችሁ ይችላል። ያንን ነገር ኤአይ ፉልፊል ሊያደርግላችሁ ይችላል። እናንተ ስቱዲዮ ኖሯችሁ ኤአይ ደግሞ ለምሳሌ ዘማሪው የሰጠውን ድምፅ ስትከቱ ሙዚቃውን ክሬት ሊያደርግላችሁ ይችላል። የሌላችሁን የሚውዚክ ፓርት ክሬት ሊያደርግላችሁ ይችላል። ሪል የሆነ ሳውንድ የሚሰጥ ጥሩ ነገር ክሬት ሊያደርግላችሁ ይችላል። ያንን ፓርት እናንተ መጠቀም ትችላላችሁ ብዬ አስባለሁ። ስለዚህ ስቱዲዮ ውስጥ የምትሰሩ ራሳችሁ በዚህ ፔስ ሙቭ ብታደርጉ፣ ከቴክኖሎጂ ፔስ ጋር ራሳችሁን ብታንቀሳቅሱ ጥሩ ነው የሚል ነገር አለኝ። ኃጢአት ነው ኃጢአት አይደለም ወደሚለው ከመድረሳችሁ በፊት የቱ ጋ ነው ምኑ ጋ ነው መስተካከል ያለበት እና የትኛው ነው ኃጢአት የትኛው ነው ኃጢአት አይደለም የሚለውን ፊገር አውት ብናደርግ የሚል ነገር። ለምሳሌ ቲቪ ዎች ማድረግ ኃጢአት ነው ኃጢአት አይደለም፣ ኃጢአትም አይደለም ንጹህም አይደለም። ግን ሃው ዩ ዩዝ ኢት፣ ቲቪውን ለምን አላማ የምትጠቀሙ፣ ቲቪው ላይ የምታዩት ነገር፣ ቲቪው የሚያስተላልፈው መልእክት የምታስተናግዱበት ወይ ኃጢአት ሁሉ ሊሆን ይችላል። ግን አሁን ወደ መዝሙሩ ስመጣ ኤአይውን በየትኛው በኩል ተጠቅመን ከዘመኑ ካመጣው ነገር ጋር ሞብ ምናርገ የሚል። ለምሳሌ እናንተ ኪዩቤስ የምትጠቀሙ፣ ሎጂክ ፕሮ የምትጠቀሙ ሊሆን ይችላል። ግን መስራት እናንተ ረጅም ጊዜ የሚፈጅባችሁን ነገር በኤአይ ተጠቅማችሁ ክሬት አድርጋችሁ የሰውየውን ትክክለኛ የዘማሪውን ሳውንድ ቀርታችሁ እዛ ጋር ሚክስ ብታደርጉ ምንም ችግር የለውም፣ ኃጢአትም አይደለም። ነገር ግን ሞስትሊ መቃወም ያለብን ነገር ኤአይ ክሬት ያደርገውን
ሙዚቃ ኤአይ ክሬት ያደረገውን ሳውንድ ኤአይ ክሬት ያደረገውን ግጥም ተጠቅሞ ኦፊሻሊ ይሄ የኔ መዝሙር ነው ብሎ መልቀቅ በእርግጥ በጣም መዝሙር ሊያሰኘውም አይችልም። ምክንያቱም ትክክለኛ ከሰው ልብ ያልመነጨ በሰው መንፈስ ውስጥ ተቀጣጥሎ ያልወጣ ነገር ስለሆነ መዝሙር ሊያስብለው የሚችል አይመስለኝም። ግን በዚህ ሁኔታ ብንጠቀም አሁን በተለይ ስቱዲዮ ያላችሁም ዘማሪዎችም ራሳችሁ ያላችሁን ሪሶርስ ተጠቅማችሁ ሰዓታችሁን በአጭር ጊዜ የምትጠቀሙበትን የሌላችሁን መሳሪያ አድ ብታደርጉበት ትክክለኛ ዘማሪው ያመጣውን ድምፅ ሞዲፋይ እንትን ለማድረግ ላይክ ማግኒፋይ ለማድረግ ጥሩ ድምፅ ለማግኘት አሁን ትክክለኛ ጸጋው አለ ትክክለኛ መዝሙር ከእግዚአብሔር የተቀበለው ዜማ ይኖርና በሱ ላይ አድ የምታደርጉበት የምታሳምሩበትን ነገር ብታመቻችሁ ባይ ነኝ። ለምሳሌ ኪዩቤዝ እና ሎጂክ ፕሮ የምትጠቀሙ ሰዎች ሎጂክ ፕሮ እና ኪዩቤዝ ኃጢአት ነው ልትሉ ነው። ምክንያቱም እሱ ነው የሚሰራላችሁ። እናንተ ድሮ ምናምን ታደርጋላችሁ ድራሞችን ምናምኖችን እና ስለዚህ ኪዩቤዝ እና የተለያየ የሙዚቃ ፕሮዲውስ የሚያደርጉ ሶፍትዌሮችም እነሱ ጊዜያቸውን ያቀልላቸዋል። በፊት ለምሳሌ ቀጥታ ከአናሎግ ተጠንጥኖ የሚቀዳ ነበረ። ስለዚህ ኪዩቤዝ እና በኮምፒውተር መቀዳት ሲመጣ ኃጢአት ነው ብላችሁ ብተው ኖሮ ያ ነገር ዴቨሎፕ ማድረግ አችሉም ነበር። ስለዚህ ያለውን ነገር ለማሻሻል ወይንም ጊዜያችሁን ሴቭ ለማድረግ ብትጠቀሙ እንጂ ኃጢአት ነው እና ኃጢአት አይደለም በሚል ክርክር ነገሮችን ወደ ሌላ አቅጣጫ ከመምራት እውነተኛ ሪል የሆነ የእግዚአብሔር ስጦታና ከሰው እግዚአብሔር የሰጠውን የህይወት ምንጭ የፈለቀውን ሞዲፋይ አድርጋችሁ መጠቀም ብችሉና ብንጠቀም በጣም ከዘመኑ ጋር መሄድ እግዚአብሔርም ደስ የሚለው ሊሆን ይችላል የሚል ሐሳብ አለኝ። ያ ለምንድን ነው ኖርማሊ ቀደም እንደገና መንሽን እንዳደረኩት በኤአይ ክሬት ያደረገ ሳውንድ በኤአይ ክሬት ያደረገ ግጥም ሙዚቃ በኤአይ ምናምን ከሆነ ስለዚህ ወደ መዝሙሩም እሱ ሊመጣ አይችልም። ግን ትክክለኛ የሰው ድምፅና ትክክለኛ እግዚአብሔር የሰጠውን ጸጋ ሞዲፋይ ለማጉላት የምንጠቀም ከሆነ ኤአዩ ብዙም ክፋት የሚኖረው አይመስለኝም። እና በእርግጥ በእውነቱ ግን ያው ብትሄዱ ከቴክኖሎጂው ጋር ሙቭ ብታደርጉ ይጠቅማቸዋል የሚል ሐሳብ አለኝ። መቃወሙ ብዙም የሚያስኬድ አይመስለኝም። እና ነገሩ ሁሉ ድፍን ነው ማለት ሙዚቃ በመዝሙር በኤአይ ተሰራ የሚል ነገር ኖርማሊ ድፍን ነው ማለት በጣም ዘርዘር ብለን መታየት ያለበት ነገር ነው እንጂ ዲቴል ሳይታይ ኃጢአት ነው ብሎ መደምደም ኃጢአት አይደለም ብሎ መደምደምም ከባድ ነው ማለት ነው። ያለውን ሪሶርስ በአግባቡ ተጠቅመን እንዴት እግዚአብሔር የሚከብርበትን ነገር እንስራ የሚለው ነገር ያዋጣ ይመስለኛል። አይመስላችሁም? እስቲ ሐሳባችሁንና አስተያየታችሁን ጻፉልኝ። እንግዲህ እንወያይ እስቲ። ቻው።